እጅ መንሳት ሌላ ጉዳይ ነው። ለምንድን ነው ቲጂ እግር ላይ የምትወድቂው? ምንድን ነው ችግርሽ? አንቺ ራስሽን እንትን ዝቅ እያደረግሽ የድሮውን የባህሉን ምናምን ይዘሽ ከሆነ ከሞን we are in 2025 ማንም የድሮውን ማዕረግ ወግ ይዛ ነው ብሎ የሚረዳ ሰው የለም። ከኔም ጭምር አስደብረሽ ነግሬሻለሁ። ማስታወቂያ ስሪልን ብለው ሜካፕ ሰርተው ፀጉርሽን ሰርተውሽ ከሆነ ያ በቂ አይደለም። ማስታወቂያ ስትሰሪ ተቀበይ፣ በገንዘብ ነው ለምትሰሪው ማስታወቂያ ለምትሰጫቸው ቪው ገንዘብ ይክፈሉሽ። እግር ላይ የሚያስወድቅሽ ነገር የለም። በጣም ነው የተናደድኩብሽ ቲጂ፣ በጣም ለምን ከዚህ ፊት ነግሬሻለሁ። ማንም እግር ስር ማን አንቺ እግር ላይ ወድቆ አመስግኖሽ ያውቃል? ምግብ ስትወስጂላቸው ምግብሽ በጣም ጥሩ አንቺ እግር ላይ ወድቀሽ አመስግነሽ ትሰጫለሽ። እቃሽን ልትወስጂ ስትጂ እግርሽ ላይ ወድቀው አመስግነውሽ ያውቃል? ይሄን ብቻ ልጠይቅሽ። ልክ አንቺ እግራቸው ላይ ወድቀሽ አመስግነሽ እንደምትሰጫቸው እነሱ እቃሽን ልትወስጂ ስትጂ እግርሽ ላይ ወድቀው አመስግነውሽ ያውቃል? ይሄን መልሽልኝ። አለ እግርሽ ላይ ወድቆ ያመሰገነሽ? ያው ደሃ ከካም ስለሆንኩኝ ላመስግን ብዬ እንደዚህም አትበይ። you are not ዛሬ እኮ በጣም ብዙ ኢትዮጵያኖችን የስራ እድል ከፍተሽ እየሰራሽ በጣም ብዙ ስራ የሰራሽ ሴት እኮ ነሽ። ከነበረው ህይወት ወጥተሻል እኮ ቲጂ። በቀረብሽበት ቦታ ሁላ የትላንትና ያሻሮ መቁላትሽ ራሱ አታውሪ። የኛ ህዝብ የያዘውን አይለቅም። አሻሮ ታሪክ አብቅቷል። ስለ ዛሬዋ ቲጂና ስለ ነገ ተስፋሽ አውሪ። ስለ ነገ ፕላንሽ መነሻዬን መድገም አልፈልግም። ብዙሃኑ ታውቁታላችሁ ነው የሚባለው። end of the discussion በሄድሽበት ሁላ አሻሮ ቆላ ነበር። አሻሮ ታሪክ ሆኖ አልፏል። ዛሬ ሌላ ሴት ነሽ። ደግመሽ ስለ አሻሮ እንዳታወሪ የትኛው ሚዲያ ላይ። ዛሬ ያለሽበትን የነገ ተስፋሽን ነው የሚወራው። አለቀ። አሻሮ ትዝታሽ ነው። ከፊት ሌላ ተስፋ አለ። ይሄ ደግሞ በሰው ልጅ በማንኛችንም ሰው ህይወት ውስጥ ያለ ነው። ከፊት ተስፋ ከኋላ ትዝታ አለ። ሲቀጥል ኢንተርቪው ላይ ስትጣሪ ረጋ ብለሽ እስከ መጨረሻ አዳምጪ። ረጋ ብለሽ ኢንተርቪው የሚያደርግሽ ሰው የሚጠይቅሽን ነገር ረጋ ሰከን ብለሽ አዳምጪ። ምናልባት ልምድ ይሆናል። ልህና ንዴት ስለነበረብኝ ነው በጣም ስለሰማኝ ነው። ኢንተርቪውን አትውሰጂ። ጊዜ ፈልጋለሁ ላስብበት ወይ። ለምን መሰልሽ? የሰይፉ ሾው ማለት በጣም ትልቅ ሾው ነው። በዓለም ያለ ኢትዮጵያውያን ኤርትራውያን ያይሻል። ገባሽ? ለእንደዚህ አይነት ሾው ላይ ስሜትሽ ልክ ካልሆነ እልህ ካለ ንዴት ካለ ተከታይ ተከብሬዝ ትንሽ ጊዜ ስጠኝ ይባላል። ሁሉም ጥያቄ የተጠየቅሽው አይመለስም። ባይዘው ካላወቅሽ ልንገርሽ፣ ሰይፉ ስለሆነ አይደለም። ለምን ማንስ አይጠይቅሽም? በፈገግታ ብቻ መልሰሽ የምትያቸው ጥያቄዎች አሉ። ፈገግ ብለሽ ይሄ እንኳን ይቆየኝ ይለፍ፣ በሌላው ጊዜ ስንገናኝ። ለምን ጉቺዬ ስሜቴን ማልናገር ጉቺዬ እንዴ ለምን ወደ ይቆረቆር እያመመ ለምን ነው ነገረው እንዴ ለምን ይበላኛል? ኖሮ የበለኛ በቀኝ ምና ጉቺዬ ደግሞ ጨዋታና ሙቀውና እውነቱን ነው ስንግባ አይደል እንዴ ስሜቴን መተናገሬ ነው መጣው። ሁለቱንም ወንድ ልጅ ጨፍጨፍ አረኳቸው እንዴ አፈለኩት እናገራለሁ። መድረኩ ነፃ አይከፈልበት እንዴ ስሜቴ በደንብ አድርጌ አልሰማሽም? አሁን 2000 ወንድ እንደደወለልኝ ስሜቴን እናገራለሁ፣ አልደብቅም። ነው የምናገረው። 2000 ወንድ ደወለልሽ? አዎ። ምን ብሎ ዩቲዩብ ላይ ግቢና ዩ የዘፈንልኝ ወንድ ራሱ ብታይ ላግባሽ ብሎ አረ ታባቱ የኛው ንቆሽ ነው አይደል? እኛ እንልሽ እኛ 2000 ወንድ ባል ማርያምን ድምፁ ሲማርክ አደኛው ወይ ግትዬ ምነው ወርሽን በላሽ? ነገር በላሽ? አይ አልበላኝም ማሪ። እኔ ችግር የለውም። በውስጥም ስልክሽ ስላለኝ እናወራለን። በውስጥ የምናወራው ነገር ግን አለን። ማርያም ፈልግላት። እሺ እኔ ለአንቺ የምመክርሽ ነገር ትልልቅ ኢንተርቪው የምትደረጊበት ቦታ ስትሄጂ ካሁን በኋላ ከቻልሽ አልሄድም። ሲጀመር ከዚህ በኋላ ዩኔቨር ነው። አታውቂም እኮ ነገ የተሻለ ከውጭ የመጡ በነገራችን ላይ ሴፉ ድጋሚ እኔ ጋር ይመጣል። በነገራችን ላይ እሱም በውስጥ መስመር ነግሻል። ለአንቺ አፈነዳልሻል። ማፈነዳልሽ ነገር ስላለኝ በድጋሚ ሴፉ በቅርብ ቀን ይመጣል። ያን ደግሞ አንቺ ላይ ከምታደርጊው ነገር ስላለ ሰበር ዜና ስላለ ጥሩ ሴፉ ይመጣል ማለት በመልካም ነገር እንደዚህ በወሬ በምናምን ይሄኛው ታሪክ በቃ ተወራ። ሌላው ነገር እኔ ላንቺ የምነግርሽ ነገር አሁን የሚዲያም ተጽዕኖ ፈጣሪ ሆነሻል። ኦኬ ቆይ ፓዝሉ መጥቶብኝ ነው። በሚዲያም ተጽዕኖ ፈጣሪ ታፕ አድርጉ ጋይስ። የሚዲያ ተጽዕኖ ፈጣሪ ሆነሻል። ወል ነው ሆነሻል። ብዙ ሰው ያቀሻል። ስምሽ ገኗል። ገባሽ? አንዳንዴ ከማንም ጋር ባለሽ ኮሚኒኬሽን ለምትጠይቂው ጥያቄ ቀዝቀዝ ብለሽ ሰከን ብለሽ እሺ። በተለይ መቻል አለብሽ። ካልቻልሽ አትሂጂ። ለምን መሰለሽ?
ከኔ ጭምር የኛ የሴፉ ምንድነው ቅር ያለሽ? በሰይፉ ጥያቄ አታስጨርሽም። እልህ ይታያል፣ ብስጭት ይታያል፣ ቁጣ ይታያል። እኔ አሁን ውስጥሽ ሁለት ሰዎች የነበሩ ነበር እንዴ? ታዲያ እኮ ሴፉ ሊያኮላሽ የነበር እኮ የፈለገው እንዴ? ሴፉ እኮ ልሽ ቀንድ ቀንዴን ይለኝ ሲፈልግ፣ ቆይ አንተማ ቀንድ ቀንዴን አትለኝም፣ እኔ ቀንድ ቀንድ ልበል ብዬ ነው ቀንድ ቀንዱን ያልኩት እንዴ? ሊያኮላሽ ነው እንዴ? ይሄም አሁን ይሄንንም አትበይ፣ ይሄም ልክ አይደለም። ለምን መሰለሽ? እዛ ጋር እስከቀረበሽ ድረስ የልብሽን ትናገሪያለሽ አይደለም? እንትን ነው ምን አለ መሰለሽ፣ ህዝቡ የሚጠብቀው ነገር አለ። ከኔ ፈን ነው የሚፈልገው። ሪል እናውራ ከተባለ ሪል እናውራ ከተባለ ይኸውልሽ፣ ፈኑ ከህዝቡ ከአንቺ ፈንም ቢፈልግ እዛ ኖ ማሪ አይደለም። ሰው ፈንም እኔ ለአንቺ ብዬ ነውማ ልንገርሽ። ሰው ፈንም ቢፈልግ ትጅዬ የቀረብሽበት ኬዝ ግን የፈን አይደለም። ያዘንሽበትን ኬዝ ነው ይዘሽ የመጣሽው። ልቤ ተሰብሯል ብለሻል። በዛ ኬዝ ለኔ ነግረሽ አዎ እንዴ ልቤ ብቻ ይፈልጋል ብለሽ ሳኔ አንድ ነገር ልንገርሽ። ላላገባሽው ባል እንዴት ሞራሊቲ ያለሽ አለኝ። አዎ ልጁ አላገባኝም። ሪል ለመናገር እኔ ባንቺ ቤት ርዕሱን ሳነሳ እኔ ነኝ ለእንደዚህ እንደዚህ 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 ብዬ ያልኩት ብዬ ባንቺ ቤት ተናግሬያለሁ። ይሄ ማንም ሰው የሚያምነው አንቺ የምታምኚው ነው። እሱም አዎ ብሎ ያመንልኝ ነገር ነው። ከዛም በኋላ ያለው ጥያቄ ሪል ላልሆነ ጋብቻ ሞራል የሚባል ነገር አለ። አዎ አለ። ለምን ብለሽ ብትይ አዎ አልተጋባንም፣ እንዳልተነካካን አውቃለሁ። እኔና እሱ ነው የምናውቀው። እንዳልተጋባና እንዳልተነካካ የምናውቀው ከሁለታችን በላይ የሚያውቅ ሰው የለም። ማሺ ቢያወራ ሁለታችን ነው የምንተዋወቀው አይደል እንዴ? ይሄ እንዳለ ሆኖ ግን የሞራል ካሳ እኔ የምፈልግበት መንስኤው ምንድን ነው? ጓደኛው እንደነገረኝ ከሆነ ንገርሽ ሶሪ ላይ ይገባል። የሞራል ካሳ ስትይ ይቅርታ ነው ወይስ አልገባኝም? ይቅርታ ነው። ሌላ ምን ፈልጋለሁ? ጓደኛው እንደነገረኝ ከሆነ ዩቱብር እየበላብሽ ያፍርብሻል አለኝ። ይሄ ነው መንስኤው። ከዛ እኔ ደግሞ በህይወቴ ብዙ ስራ ብዙ ችግር ብዙ ቻሌንጅ ተሰልፌ ስለመጣው አይ ጓደኛው ቀንቶ ይሆናል፣ አይ ይሄ ይሆናል የሚለው ነገር በውስጤ አምቄ ልደቱን አከበርነት። ከልደቱ በኋላ ደግሞ ገብተን ጭፈራ ቤት ደግሞ ዲስኮ አብረን ስንደንስ ነበር ተያይዘን። ልክ እንደ ባልና ሚስት እንዴት እንደሚያደርገን ህዝቡ እንዴት እንደተቀበለን ምነግርሽ። ቪዲዮ አለ ይወጣብኛል። ሳይወጣብኝ በፊት ሁኔታው መናገር አለብኝ። አየሽ። ስለዚህ እኛ ጭፈራ ቤት በደንብ አድርገን እንደንሰናል። ያንንም ደንሰን በቃ ይሄ ልጅ ማያፍርብኝም። ባያፍርብኝ ኖሮ ያ ሁሉ ሚሊዮን ህዝብ በቃ በቃ ጭፈራ ቤት ገና ስገባ ቲጂ ተብሎ ብሎ ተጮኸ። ሰው መዝናናቴን ወደደልኝ። እኛ ገብተን ዳንስ ጀመርን። ሌላ ባል እንኳን እንዳላገባ እድሌን ዘጋብኝ። ሽባል ይዤ እየተቃጠልኩ እየኖርኩ አየሽ። እዛ ጭፈራ ቤት ሌላ ቻንስ እንኳን ቢኖረኝ እድሌን አጣው ማለት ነው። እኔ ከሌላ ወንድ ጋር እየደነስኩ እያለ እሱ በመሀል ይመጣና ይደንሳል። እንሽ ፎን ቃል በለው ምን ልበለው? ንገሪ እንዴ እዚህ ጋር እድሌ እየተዘጋብኝ ነው። እንደገና ሙዚቃ ደግሞ አፍርባታለሁ የሚባል ነገር አለ። እኔ ከሁለት ያጣሁኝ ነኝ። የእሱ መፈለግ ሳይሆን እሱ ምንድን ነው ሌላው ስፔሻል ወንዶች አሉ። በጣም እኔ ኮንፊደንስ ያለኝ ልጅ ነኝ ጉቺዬ። ስለዚህ ይህን ብሎ ሲለኝ ይህን ነገር ሁሉ ምንድን ነው ብዬ ዝም አልኩ። አንድ ቀን ግን የሆነ ነገር ሸፍ ብዬ አይታረኩ አመዛዘንኩኝና ቪዲዮ እንስራ ሲለኝ ምንሰራ ቪዲዮ ነበረ። ጥርቅም አሙኛ እንደዚህ ወዘተ በቃ የሴቶች ባህሪ ምክንያት ማመካኘት ማድረግ አመጣ በቃ ታሪኩ። ከዛ ግን ሆዴን እየበላኝ እንደዚህ እኔ ይዞ ወይ ሰምቶ ማስቀመጥ አልችልም። እውነቷ ካልወጣች ሆዴን እየበላኝ ተቀመጥኩ። ከዛን ደግሞ ከበለጠ ደግሞ ህዝቡ አስጨነቀኝ። ህዝቡ ምን አድርጎ አስጨነቀሽ ብለሽ ቴዲ ሲሉኝ እንደዚህ ያደረገ ነው እንደዚህ ነው ምናና ፍጥጫ ነው። ላይፍ ስገባ ፍጥጫ ነው። የሆነ ቦታ ፍጥጫ ነው። አንድ ጭፈራ ቤት ስገባ ከእሱ ጓደኛ ጋር አብሬ ገባ ነው ከራሱ ጓደኛ ጋር እና በእኔ በኩል ግን ሰው ይዤ ብቻዬን አልሄድም፣ እፈራለሁ። ጋርድ ይዤ ነው የምሄደው። ከዛ እንዴ ከቴዲ ውጭ ማን ነው ብለው እንደዚህ ነቅል ያደረጉኝ። ኧረ ወይኔ ጉዴ ብዬ አይ አይደለም ቴዲ ስራ ላይ ሆኖ ብዬ አባብሼ ዋሽቼ እኔ ወደ ፕሮግራም የገባው። ስለዚህ ይህንን ነገር ለህዝብ የኔ ማግባት የምትደሰቱ ሰዎች ስላላችሁ ደስተኞች ስለሆናችሁ ሰው እያፋጠኝ ስለሆነ ቴዲ ይሉኛል። አናቀውም ባንቺ ነው የምናቀው። ግን የት ሄደ እኮ አናቀውም ባንቺ ነው የምናቀው። የት ሄደ እንዴ? ተረወልኩ ጠይቃለሁ። ይዘሹ ነው ይባላለሁ ፕሮግራም ላይ። እሺ ምን ብዬ ላውራ? መልሽልኝ። ዛሬ እኛ ቤት ፕሮግራም አለ ኑ ትባላለሁ። ደውዬ እንዲህ ፕሮግራም አለና ትሄዳለህ አብረኝ ስል አልሄድም ይለኛል።
እንዴ እኔ ለሱ ቪዲዮ ቀረጻ ይልኩት ታናገር አቋርጭ ጥናሻ እንዴ ይሄን ነገር እናስመስል ነው ሶኬ በቃ ስለዚህ ነው ይፋርግ ይምጣት አለብኝ ይተቀም ብያልኩት እኔ ነኝ እንደገናም ደግሞ አፍራሽ ሆኜ የመጣሁት እኔ ነኝ እኔ 1 አመት ከ3 ወር ስለቆየ ስለጠበቀኝ የእናቱን ፕሮግራም ካረኩለ በኋላ ምን ላይ መስሎኝ ነበር በሚደውልኝ ሰዓት ላይ ቃል ስለገባውለት በቃሌ መሰረት አልተገኘው ምንድነው በቃልሽ መሰረት አልተገኘሽ ብባል ዛሬ ነገ ያው ፕሮግራም በለሽበት ከዛ ባለ በቃ ለምን በሰርጋ እናረጋው ቁጥ በለ ላይፍ ላይ ባልሽ ነው ወይ ሲሉ አዎ በቃ እንደው በሰርግ እንስራ ብዬ ተናገርኩ ሰራን ልጁን አፈምሻለሁ ብዬ ስለው አላፈመሽኝም አላምንም አለ እኔ ድሮም የፈመስኩኝ ነኝ አላፈመሽኝም አለ እንግዲህ ደግሞ እመን አፈምሻለሁ ሪሉን ልተዋወል ሀቁን ማለት ነው በቃ እና ሴፍ ጋር ስቀርብ እንደ ሪል ሚስት ሞራሌ ለምን ብለሻልሽ ብሎ ሲለኝ አዎ የዩቲዩብ ብር እየበላብሽ ያፍርብሻል ተብያለሁ እንዴ ሴፍሻ ካፈረብኝማ የዩቲዩብ ብር አይበላብኝም አልኩት ካፈረብኝ የዩቲዩብ ብር ለምን ይበላብኛል በቃ ስለዚህ ማቆም አለብኝ ጓደኛው ስነግረው ሶኪ አመሰግናለሁ እግዚአብሔር ይስጥልኝ ብዬ እንደምታውቂኝ ጉልበነስቼ ከዛን አለቀስኩ ቤት መጥቼ ምን አድርጌ ነው ይሄንን ስራ ተጠቀም ላካፍርሽ ሲልኝ አልፈልግም እኔ ራሴ አገልግልና ጠላለኝ ተጠቀም የአዲስ አበባ ልጅ እኮ የዋህ ነው ስራና ብላ ችግር የለውም እስከ መጨረሻ ልሰራልሃለሁ ሚስጥራችንና ምቀን ብዬ ባልኩት አፍርብሻለሁ የሚባለው ወሬ ከገዛ ጓደኛው አብሮ ከበላው አብሮ ከጠጣ ሲነግረኝ አምሶት እኔ ያለም ያስታወኩኝ ስራ እሱን ያስታወቀኝ ከዛን ሶኬ በቃ እየበላብኝ ማያፍር በፍጹም ሊሆን አይችልም አልኩ ምንም ቢሆን ቆራጥ ነኝ እኔ ከሱ ምንም ነገር ፈልጌ አይደለም ፎንቃ ፈልጌ አይደለም ወንድ አጥቻ አይደለም ወይ በር ፈልጌ አይደለም ሴፉ ምን አለኝ በአገልግል ታውቀሻል እንደዚህ አይነት ስራ ውስጥ ለመመግባት ፈለግሽ ምን አስፈልጎሽ ነው እድሜ ላስፋውና ለሊያ ኢቢኤስ አለኝ ኦኬ ግን እኔ መስዋዕትነት አንገቴን የቆረጥኩት ተጠቅመኔ ባበላሸውበት ሰዓት ካሜራማን አዘጋጅቶ ምን ብሎ ያበላሸውበት ነገር አለ ልጁ በድየዋለሁ ወይ ደግሞ እምቢ አትቀርጸኝም ኢንተርቪው አታደርገኝም ብሎ እንዲህ አይነት ሪስኩን አልወስድም ነበር ይሄ ማለት እኮ ሪስኩ ለእኔ በጣም አንገቴን ቆርጬ ከባድ ሪስክ ነው ካጠፋው ይቅጣ ልክ ነኝ አይደለም ከባድ ሪስክ ነው ገመዴን የበጠስኩት የሚመጣልኝን እድል ሲሳይ ማለት ነው ይሄን ነገር ልክ ስሰማ በቃ ይፋርጌ መገላቀል እንዳለብኝ ከሱ ጋር እንደዚህ እናድርግ እንደዚህ ልሰራ ነው እንዲህ ላያደርግ ነው ምናምንም አላልኩም በቃ ቀጥታ ካሜራማን አዘጋጀኝና የማወራው ታሪክ አለኝ አንድ ነገር እንዳቆርጠው አልኩት ካሜራማኑ በቆርጥ ከኔ ጋራ ነው ስሜቴን ነው የምናገረው አልኩት በቃ እንትን ላይ እንኳን ስናገር ስሜቴን መቆጣጠር አልችልም ነበረ ከሰማሁ በኋላ ደግሞ ቢመጥቼ ደግሞ በጣም አለቀስኩ ለምን አለቀሽ ብለሽ ብትይ ማለት ተጠቀም ብዬ ባልኩት እንደዛ ባላለሁ ጓደኛው ለሱ ምቀኛ ይሁን የኔ ምቀኛ ይሁን እኔ ፈልገኝ የሚያውቀው አንድ መድኃኒዓለም አላውቅም ምንም የማውቀው ነገር ምንም የማውቀው ነገር የለም ምን አጣችሁ እንደዛ አይነት ስላለ ለዛ ነው ከዛ ለምንድን ነው ባላገባሹ ባል ስሜተኛውሽ ብሎ ሲለኝ አዎ ስሜት ተጎድቷል ልክ ነኝ ማለት ስለሌለበት ብሎም ከሆነ ማለት የለበትም ካላለም ደግሞ አላለም በቃ ካላለም አላለም ነው ግን ብሎ ከሆነ ራሱን እድሜ ልኩን ይጸጽተው ራሱ ልጁ ከዛ በኋላ ጠፋ እንዲህ ብሎ የነገረኝ ጓደኛው እኔ ሚዲያ ላይ አውጥቼ በእኔ በዩቱብ ቻናሌ በአንቺ ላይ መጀመሪያ በአንቺ ቀጥሎ ዩቱብ ቻናል ላይ ጫንኩትኝ ካልኩ በኋላ ደውሎልኝ የማያውቅም ተገናኝተን የማያውቅም ምን ያደርግልኛል ምን ያስፈልግልኛል እኔ ደውዬ ማለቅም አይመጥነኝም ለእኔ ለትጂ ስራ እንጂ መዝናናት እንጂ ወሬ አይመጥናትም ይሄን አውቃለሁ ስቶፕ አደረኩ እሱ ምንድነው ፊል ያደረገ ተናደደው ለምን ተገናኝተን አናወራም በቃ ትዕግስት አልነበረኝም እንጂ እኮ በጓደኞቼ በኩል በሚያውቃቸው በኩል እኮ ጆሮዬ ላይ ስልክ ዘጋብኛለች አታዋራኝም ራሴንም ለማጥፋት ሞክሬ ነበር ማፈር እኮ ማለት ከባድ ነው በእውነት ከዛ ነው ያመጣኋቸው ልጆች ለማን ነው የምጥላቸው ማን ነው የሚያቆይ ጉቺ ሰላም ነው አይሰማኝም እኔ ብቻ እያወራሁ ነበር እስካሁን ድምጽ ይሰማችኋል ነው ጉቺ እንዴው በጣም ማፈር ማለት እኔ አሁን ከገባኝ ራስ ቴዲ ይሄን አለኝ ብለሽ ራስሽን እስከማጥፋት ካሰብሽ ትወጆልሽ ማለት ጉቺ ሰማለው አልሰማም ችግር አለብሽ yes እና አይጋጭ አሎ ሰማለው ያይን ሻወር ነው ያዘ ሁለታችንም ፎንቃ አለብን ሁለታችንም ፎንቃ አለ ያይን ሻወር ነው ያዘ
ቴንክ ፎንቃለብኝ ነግርሽ ለምንላችሁ ሰንበድ ያለ ምንም ምክንያት ግንኙነት የለኝም ከምለው ወንድ ጋር አልፈልግሽም ማለት ብዬ ራሴን አላጠፋም። የለንም ግንኙነት የለንም አለብሽ የሱን አላቅም ስላላወራው አለብሽ አይደለም አለማ ቴዲ እኔ ጋር መጣ እሱን ማውራት አልችልም። እሺ ከወንድ ልጅ አለብሽ ባያሁት ነገር ካይኑ አታይም እንዴ አንቺ ካይኑ አታይም እንዴት እንደሚይ ትጂኔ እናት ጋይስ ገባኝ እና ለምንድን ነው ለማስተካከል የማትሞክሩት? ለምን አታስተካክሉ? እሱን ትልቅ ከባድ ሚስጥር ስላለ በውስጥ መስመር ላወራሽ ሚዲያ ላይ ወጣ ማርያም ነው እንጂ ፎንቃ በረብ አለብን። ጓደኞቹ ይገፋፉና እንድንጋባ የራሱም የኔ እንግጭ ንገርሽ ሪል እንደውም ሴፉ ላይ አንቺ ትፈልጊያለሽ በአንቺ በኩል እንደሆነ እኔ እንደዚህ ብዬ ያወራሁትም ሰው የለኝም ጓደኛም የለኝም አላወራው ግን ሁለታችንም እንፈላለጋለን። ምናልባት እኔ ትንሽ ከፍ ስለምል ፈርቶኝ ይችላል። በምንድን ነው እድሜ ኤጅ ራሱ ቀለም እየቀባ ነው ራሱ እኔ ያደርግ ብዙ የእድሜ ልዩነት አላችሁ? አረ የለንም እኔ ስራ ነው የጎዳኝ። እሱ ተሽመንምኖ ተቀምጦ የሚወደው ምኑ ተነካ ምኑ ይጎዳል። የህይወት ውጣ ውረድ ምናምን እኔ ቻሌንጅ ስላለብኝ እድሜን ግርጅ ፈግ እኔ ሪሊዋን እድሜን አውቃታለሁ እኮ ሪሊዋን ይሄ ሚዲያ ላይ ማወራ አይደለም ሪሊዋን እድሜን አውቃታለሁ። እና ምንድነው የመተፋፈር ላይ ነን ሁለታችንም እሱም እኔም እንተፋፈራለን። ያን እኔ ደግሞ በዚህ አጋጣሚ የምልሽ ነገር በዚህ ልክ ስሜት ካለሽ እሱም ጋር ስሜቱ ካለ መተፋፈሩን ወደ ጎነተይና አየሩም ከሚያዝ ጊዜውም ከሚቃጠል እድሜም ከሚበላ ከማያውቁት መልአክ የሚያውቁት ሰይጣን ነው የሚባለው። አይ የምሬን ነው። አሁን አትቀልጂ፣ በደንብ አዳምጪ። ስለዚህ እሱም ጋር ስሜቱ ካለ አንቺም ጋር ስሜቱ ካለ አሁን በነገርሽ ነገር ወንድ ልጅ ስሜት አለ ብሎ ይናገራል። አንቺ አውቃሽ የለ እንዴ እነሱ ላይ ይናገሩና በግድ ግጠመኝ ልበላ ምን አለ መሰለሽ ትጂ ወደውሽ ራሱ ድብ እናድርገው አንቺ የሚሰማሽ ስሜት እየተሰማቸው ራሱ አይ በእህትነት ነው የሚሉት። እንደዛ ነው አንደኛ እንግዲህ ሙሉ ሌሊት አስፋልት ላይ ማንጋት ምን የሚሉት ነው? እነሱ ሙሉ ሌሊት አስፋልት ላይ እንግተን እናውቃለን። ሜዳ ላይ ፍጥጫ። ስለዚህ በቃ አሁን አንቺ ምንድነው ማድረግ ያለብሽ መሰለሽ? ሴት ልጅ ብልጥ ነች። ጊዜ ወስደሽ አስበሽ አልችልበትም ማርያምን ጉችዬ እንደዚህ እንደ ሰው ራሱ ይልሽ ኮሜንታተሩ ራሱ አሁን ምን እያለሽ መሰለሽ? ቲጂ ተረጋጊ፣ አዳማጭ ሁኚ፣ ለመረጋጋት ሞክሪ፣ ንገሪያት ጉችዬ እያሉ ሜንሽን ስላደረጉ ነው የምነግርሽ። ከኔ ጋር ባለው ኮንቨርሴሽን ችግር የለውም፣ እህትማማቾች ነን፣ ተለፋልፈንም ብናወራ እንግባባለን። ግን ሚዲያዎች ላይ ስትቀርቢ እኔ ቲጂዬ ምንድነው ከእግር ጋር ያለሽ ግንኙነት? ይህን ነገር ዛሬ ሳመልሽልኝ አትውጪ። አክብሮት ብቻ ማርያምን አክብሮት ብቻ አክብሮት እግር ድረስ አያስኬድም። አጥፍተሽ ከሆነ ኦኬ እንዴ ኖ ቲጂ አሁን አዳምጪ እንዳታቋርጭኝ ሁላ ሰው ልጅ እግር ላይ የሚወድቀው ይኸውልሽ አሁን ቦታውን አሳትሽው ሚኒንግለስ ነው የሚሆነው። ሰው ልጅ እግር ላይ የሚወድቀው ሲያጠፋ ሲጸጸት ሰውን አስከፍቻለሁ ሲል ይቅር እንዲሉት ነው። ገባሽ? ተቀበሉኝ እባካችሁ ብሎ ነው የሚወድቀው። አንቺ ለምስጋና እግር ላይ አይወደቅ ወይ ደግሞ በሀገራችን ባህል አሁን አይቻ ቃለውኝ ስናገባ እግር ላይ ቤተሰብ እግር ላይ እየወደቀን እግር ስመን እሱንም እኮ ቤተሰብ እሺ አይልም እግር ስመን እንወጣለን። ያኛው ነው ከክብር። አንድ አገልግል ላዘዘሽ እግር ላይ ትወድቂያለሽ። ሙሉ በሬ ላዘዘሽ ከፍቅርሽም ቢሆን ቀነስ አድርጊው። ይኸውልሽ ሲጥል ይጥላል ሁሉም ነገር። ሰው እግር ላይ አትውደቂ። ሰይፉም እንዳንቺ ከሆነች መስመር ተነስቶ እዛኛው ድረስ የደረሰ ነው። እኔም እንዳንቺ ከዚህ ተነስቼ ነገ እዛ መደርስ ነኝ። አንቺም ከሆነ ነገር ተነስተሽ እዛ ጋር የምትደርሺ ሴት ነሽ። ይሄ ለሁለተኛ ጊዜ ነው ቲጂ። ገባሽ አይደል? ትክክለኛ ነገር መስሏቸው አንቺን የሚከተሉ ከኋላሽ ከአንቺ በኋላ የመጡ እኮ ብዙ አገልግል የሚሰሩ ሴቶች እህቶቻችን አሉ። አንቺን አይተው ከአንቺ በኋላ የመጡ እነሱም ነገ ልክ መስሏቸው ላዘዟቸው ሁላ ሊወድቁ ነው። ገባሽ? ኢንዳይሬክትሊ ባርነት ነው። ገንዘብ ነው የሚከፍሉሽ፣ አገልግሎት ነው የምትሰጪው። ምስጋና እጅ መንሳት በቂ ነው። ከዛ ውጪ መልካም አንደበት እግር ላይ እየሄዱ የሚያስወረውርሽን ነገር አቁሚ ቲጂ። ከማንም በላይ ነሽ።
ከማንም ከሁላችንም በላይ ነሽ። በቃ ሰርተሽ ታሪክሽን የቀየርሽ ነሽ። ጀግና ነሽ። ጀግና ደግሞ አይደክምም። ጀግና ደግሞ አይሸነፍም። ጀግና ደግሞ ዝቅ አይልም። ያጠፋሽው ጥፋት ካለ ተንበርከሽ ይቅርታ ጠይቂ። እሱን እስማማለሁ። ከዛ ውጪ አንቺን ስላቀረበ እኮ እሱ ተጠቃሚ ነው። አንቺ አይደለሽም ተጠቃሚ። እሱ አንቺን ላይቭ ላይ ሰይፉ አንቺን ስላቀረበ እሱ ነው ተጠቃሚ። ለምኑ ነው እግሩ ላይ የምትወድቂው? ለምኑ ነው ጠርቶ ማስታወቂያ ላይ ያሰሩሽ፣ ፀጉርሽን ለሰሩሽ፣ ሜካፕ ለቀቡሽ፣ ጥፍርሽን ለሰሩሽ እግራቸው ላይ ወርቀሽ ታመሰግኛለሽ? እንዳትደግሚው ቲጂ። እኔ ከዚህ በኋላ አንድ እግር የወደቅሽበት ቪዲዮ ባይ ቲጂ አላናግርሽም። አይመጥንሽም እንዳታደርጊ። ጌታ የእውነቴ ነው ተናድጄ ቅድም የተናገርኩት የሰይፉን ትላንትና ነው ያየሁት እግር የወደቅሽበትን። ለምኑ? እሱ እኮ ነው ተጠቃሚ። አንቺን እዛ ጋር ስለቀረው ጉቺዬ አክብሮት እንዲህ አይነት አክብሮት ነው ቲጂ። እንዲህ አይነት አክብሮት የለም፣ በባህላችንም የለም። እግር ላይ ለሁሉም ውደቁ የሚል የለም። we are in 2025 ባህል እንኳን ከሆነ እኮ እያስተካከል ነው የመጣ ነው። ብዙ ባህል አለ። ባህል እንኳን ባህላችን ባለር ነው ብዬ ነው። ባህልም ቢሆን እያስተካከልን እየቀየርን እየመጣን ነው ቲጂ። ሰው የሚልሽ ነገር መቀየር ሌላ ነገር ቀይር ልክ አይደለም። ክብር ነው። አንቺ በጣም ክብር ነው። በእግር ማውደቅ ልክ አይደለም እንዴ? ምን ሆነሽ ነው? ኖ ኖ ኖ ኖ ኖ ከአንቺ በኋላ ለሚመጡት ሌሎች እንዴ እሱ የኔን አሪያ ለምን ይከተላሉ እንዴ? የሆኑንም ያሉንም እንዴ ሞዴል እኮ ነሽ። አይ ኖ ሞዴል መሆኔ በደንብ ተገኘን ማቀው። ሂጂ አዳምጪ፣ አትሳሳች፣ አዳምጪ። አንቺ አገልግል ሰርተሽ እንደዚህ ታዋቂ ሆነሽ ህዝብ አውቆሽ ሰው ወዶሽ ይሄ ሁሉ ነገር ቴንክ ዩ ማይ ላቭ ሲፈጠር ኦኬ ቲጂ ከዛ ካሻሮ መቁላት ከዛ ተነስታ እዚህ ደርሳለችና እኛም የቲጂን አሪያ እንከተል ብለው ሰው ሲከተል የኛ ህዝብ ቀጥታ አንቺን ነው ኮፒ ፔስት የሚያደርጉት። ቲጂ አሁን ግን የኔ ጉልበት አይሙልክ ቲጂ ለምን ያስተምራቸው ይገባል። አዳምጪ፣ ኖ አዳምጪ ልጨርስ። ቅድም አውርተሻል፣ አዳምጪ። ያንቺን ሙሉ ነው ኮፒ ፔስት የሚያደርገው። ምናልባት ሰው ምን ሊረዳ ይመስልሻል መሰለሽ? ቲጂ እንደዚህ ስለ ሰው ጋር ሄዳ እግራቸው ላይ ወድቃ አመስግና ምናምን እንትን ስለምትል ብዙ ኦርደር ታገኝ ይሆናል። እኛም እንደዛ ብናደርግ ሰው ይወደን ይሆናል፣ ይቀበለናል ይሆናል። ገባሽ? ሴቶቹ ሳያውቁት እዚህኛው ነገር ውስጥ ይገባሉ። አንቺ በራስሽ ጭንቅላት ነው የምታደርጊው። ሰው ግን በሌላኛው መልኩ ይረዳና ምናልባት ብዙ ስራ የሚያገኙት እንደዛ ቢሆኑ እየመሰላቸው ዳይሬክትሊ ቀኝ ግዛት፣ ዳይሬክትሊ ባርነት ነው። ገባሽ? ነገ አንድ አገልግል ላዘዛቸው ሁላ የሄዱ እግር ላይ ሊወድቁ ነው። ለምን ነው እግር ላይ የምትወድቂው? ቆፍጠን ነቃ ደንገጥ ነው የሚባለው። አመስግነሽ እጃቸውን ጨበጠሽ ባይሆን ጉንጫቸውን ስበሽ ኑሩልኝ እድሜና ጤና ይስጥልኝ ተብሎ ነው የሚወጣው። አንቺን ስላቀረበ ሰይፉ ታዋቂ ሊሆንና ገንዘብ ሊያገኝበት ኦሬዲ ታዋቂ ነው፣ ጥሩ ሳንቲም ሊሰራበት ይችላል እንጂ አንቺ ሰይፉ ላይ ስለቀረብሽ የሰይፉ እግር ላይ የሚያስወድቅሽ ምንም ነገር የለም። ቲጂኔ የእውነት የእህትነቴን ነው የምነግርሽ። ከዚህ በፊትም ነግሬሻለሁ። ይሄ መጨረሻዬ ነው። ማንም እግር ላይ ማንም ላይ ጀግና ነሽ፣ ሰርተሽ ነው የምትኖሪው። ሁለት በሬ ሶስት በሬ ሰርተሽ ቆመሽ ሌሊትና ቀን ከጭስ ጋር ከእንጨት ጋር ተጨናብሰሽ ስንት ስራ ሰርተሽ ነው እዚህ የደረሽው። ለማን ነው እግር ላይ የምትወድቂው? ሰይፉ እኮ ሸቀለ እንጂ አንቺን ስላቀረበ ህዝብ ሮጦ ሄዶ ዩቲዩብ ላይ ያየለት ሳንቲም ሰራ እንጂ ቲጂ እኮ አይደለችም ሳንቲም የሰራችበት በዛ ኢንተርቪው። አመስገነሽ እግዚአብሔር ይስጥልኝ። ማን እግር ላይ ሰይፉ ላይ ሲወድቅ አይተሽ ታውቂያለሽ? እዛ ስለቀረበ። ያንቺ ደግሞ በዛ፣ ያንቺ ደግሞ ይሄ እንትንነቱ በዛ። አቁሚ፣ በቃ አቁሚ። ትላንትናሽን የመጣሽበትን መንገድ አስቢ። ከወደቅሽ አምላክሽ ላይ ውደቂ። ከዛ አንስቶ እዚህ ያደረሰሽ አምላክ ላይ ሙሽ ሰይፉ ማን ነው? ለምን ነው የሚወደቅለት? ጀግና ነሽ፣ በቃ ጀግና፣ ምንም ቅይ እንትን የሌለው። ነገ ደግሞ ለሚመጡት አንቺን ለሚከተሉ እህቶች ዞር ብለሽ እኔ ነገ ሌላ እህት እንዲህ ስታደርግ ባይ ቲጂ አንቺ ነሽ ጭንቅላት ውስጥ የምመጭው። ነገ አንድ እህት እግር ላይ ስትወድቅ ባይ ቀጥታ ቲጂ ነኝ ጭንቅላት ውስጥ የምትመጣው። ስለዚህ እኔ ብቻ አይደለም እዚህ ሁላ የምታየው ሰው ጭንቅላት ውስጥ ቲጂ አንቺ ነሽ የምትመጪው። አንቺ በደግነት በየዋህነት በመልካምነት የጥንቱን ይዘሽ ምናምን። ባህል እየተሻሻለ ነው የሚመጣው። የድሮ እንደ ባህል ግርዛት ነበር፣ የሴት ልጅ ጎጂ ባህል ነው እየተባለ ሲቀር ባህል ነው ወግ ነው ምናምን የምንላቸው ብዙ የተስተካከሉ ነገሮች አሉ። ባህልም ከሆነ አስተዳደግም ከሆነ ቀንሹ። ልክ አይደለም። አመስግኝ፣ ጨብጠሽ ጉንጫቸውን ስመሽ ዝቅ ብለሽ እግዚአብሔር ያክብርልኝ ብለሽ አለቅ። እግር ላይ ግን እንዳላይሽ እኔ ጨርሻለሁ። ይሄ ልልሽ ነው በጣም እና ተረጋጊ ቲጂዬ፣ ተረጋጊ። ሚዲያዎች ላይ ስትቀርብ ረጋ ሰከን። እልክ አለብሽ ይለፈኝ ወይ ግዴታ የለብሽም። ወዲያው የመሄድ ይጠብቅሻል። ለምን ጥብሱ ነሽ፣ ሳንቲሙ ነሽ።
ሰይፍዬ ልክ አይደለሁም፣ ጥሩ ስሜት ላይ አይደለሁም፣ ጊዜ ስጠኝ ስረጋጋ። ጥያቄ ሲጠይቁሽ ጨርሰናል እስኪ ያንቺ ምላሽ ስጭን ተብሎ እድል እስኪ ሰጡሽ ጠብቂ። ይሄ ግዴታ ነው። ያለበለዚያ ያንቺን ኢሜጅ ያበላሻል። ቲጂ እኔ ከፍቅሬ ነው እሺ የምነግርሽ። ይሄ ልልሽ ነው የጠራሁት። ምሽትሽን አላበላሽም። ሂጂ እወድሻለሁ። ምሽቴንማ አበላሽሽ ጨረስኩ። ወደኔ ያልዞረች አበላሽት። ተረጋጊ ነው የሚሉሽ። ሆነስትሊ ብዙዎቹ ተረጋጊ ተባረኪ ጉቺ ተረጋጊ ነው የሚሉሽ። ቲጂዬ ይሄ የብዙ ሰው ጥያቄ ስለሆነ ነው ያነሳሁት፣ ግን ፐርፐዝሊ ስላንቺ ላነሳ ፖይንት አድርጌ አይደለም። ማሪ አይገብቶኛል። ሌላ ቶፒክ ላይ ነበርኩኝ፣ በዛ አጋጣሚ ነው ያነሳሁት። በነገራችን ላይ ሊያሾም ተናግራለች፣ ከጀርመን ደግሞ ጂጂኪያም ተናግራለች። በዚህ በእግር መውደቅ ላይ እንትን በማለት ላይ እንዲሁም ደግሞ ባለው በተነሳው ኢሾ ሁሉ ሊያሾም እኔን ተቆጣኛለች፣ መክራኛለች። ቁጡና ምክር ነው የሰጠችው። ጂጂም ደግሞ ከጀርመን ሀገር ደግሞ ልክ እንደዛው ስለዚህ እግር መደፋት አንስተዋል። እንግዲህ እናንተ ካላችሁ እሺ ድጋሚ አላድርግም። በእኔ ግን የመሰለኝ ማክበርነትን ነው። አባታችን ነው፣ ትልቅ ሰው ነው፣ በአክብሮ የኔ ጠራ በሚለው ነው። አውቃለሁ ፌሜስ ሞዴል ጀግና ሴት መሆኔን ጠንቅቄ ነው የማውቀው። ግን የበታችነት ራሴን የማደርገው ምንድነው እኔ ትናንትና ማነበርኩ ምንድነኝ አክብሮት የሚባል ነገር ያ በሚለው ካጠፋው ይቅርታ ለሱም አክብሮት በሚለው ነው። አላጠፋሽም፣ ግን ትላንትናም ቲጂ ነበርሽ፣ ዛሬም ሰርተሽ ቲጂ ነሽ፣ ነገም ደግሞ ከፊት ሌላ ቲጂ አለች። ኦኬ በየሄድሽበት ኢንተርቪው ይሄን ለመጨረሻ ጊዜ ነው የምነግርሽ፣ አሻሮ ትላንት ቀርቷል። በሄድሽበት ኢንተርቪው ስትጠየቂ የማይመለስ ነገር አለ እምልሽ እነዚህ ነው። የትላንትና መነሻዬን ደጋግሜ ብዙ ቦታ ተናግሬያለሁ። ይሄን ነው የምትይው፣ አሻሮ ደግመሽ እንዳታወሪ በቃ። ሙሉ ኢትዮጵያ ያውቃል ከአሻሮ እንደተነሳሽ። መነሻዬን ያው ሁላችሁም ታውቁታላችሁ። ዛሬሽንና ነገሽን ነው የምታወሪ። ከዚህ በኋላ የትም እየደጋገምሽ የምታወሪው የአሻሮ ታሪክ የለሽም፣ አልቋል። እግዚአብሔር አውጥቶሻል። መድኃኒዓለም ከዛ ነገር አውጥቶ ዛሬ የከበርሽ። ደጋግሜ ስለ አሻሮ ስናገር እኔ ክብር የሚቀንሰው ነገር አለ? የሚቀንሰው ነገር ሳይሆን በቃ ዛሬ አሁን ስላለችዋ ቲጂ ለምን አናወራ? የትላንትናው ነገርሽን ዓለም ሰምቷል፣ ሁሉም ያውቃሉ። ዛሬ ስላለሽበት ስለ ቅላታው አስቤ ይሄ ጥሩን እነግራቸዋለሁ። ካለፈው ከመጥፎም ታሪኬ እነግራቸዋለሁ። የማያስወቅሰኝን የሚያስወቅሰንን ለራሳችን ነው የምንይዘው። አንቺ ስለሆንሽ ነው ከዚህ መጥቼ እዚህ ደረስኩ ብለሽ ያወራሽው፣ ጀግና ስለሆንሽ። ከዚህ በኋላ ግን ዛሬሽንና ነገሽን፣ ትላንትና ትዝታ ነው በቃ። ስለ ተስፋሽ አውሪ፣ ስለ ነገሽ አውሪ፣ ስላለሽበት ሲቹዌሽን፣ ስለምታሳድጋቸው ልጆች፣ በስሪ ስለሚሰሩ ሰራተኞች፣ ስለ ነገሽ አውሪ። አለቀ። የኛ ህዝብ ካንቺ ህይወት መማር ካለበት ወደ ኋላ ተመልሶ በየዩቲዩብ በየምናምን ፈልጎ ሰርች አድርጎ ይይሽ። ከምንድን ነው የተነሳችሁ ካለ ወደ ኋላ ሄዳችሁ እዩት ነው የሚባለው። ይዩት፣ በዛው ዩቲዩብሽ ያድጋል። ለምንድን ነው አንቺ የምትለፈልፊላቸው? እዚህ የትላንትና ማንነቴን ያው በዚህ አጋጣሚ ዩቲዩብ ላይ ያለ ገብታችሁ እዩልኝ በያቸው፣ ይዩልሽ። ለምን ትደግሚላቸዋለሽ? ስለ ዛሬውና ስለ ነገሽ አውሪ። ኦኬ፣ ይሄ ነው ያለው ነገር። ከዛ ውጪ አወራሻለሁ፣ በውስጥ እናወራለን። ጉድ ላክ፣ መልካም እድል። እሺ አይ ሆፕ ሶ ነገሮች የተስተካክለው አብራችሁ አያችኋለሁ ብዬ አስባለሁ። ምኞቴም ነው። ሳትደብቂ ደግሞ በጣም ያስደሰትሽኝ ፓርትሽ ሳትደብቂ። ባይ ዘ ዌይ ጋይስ ቲጂ ጀግና ሴት ነች። እኔ መድኃኒት ልጠጣ ማነው ራሴን ላጠፋ ነበር ስትል ኢሚዲየትሊ እሷ የተሰማት ስሜት ተሰምቶኝ ስለሚያውቅ ለሰዎች እኮ ማለት ነው አይኔን ጨፍኜ ፎንቃ የለብኝም አልወደውም እላለሁ። እኔ ውስጤ እየተብሰለሰለ ግን ቲጂ እንዳለችው ራሴን እስከ ማጥፋት ያሰብኩበት ሰው ነበርና ድሮ በክሮማግነን ዘመን ማለት ነው ያኔ መጣልኝ። ሁለታችንም ፎንቃ አለብን ብላለች። እና በዚህ አጋጣሚ ቴዲ ለአንተም ያለኝ መልእክት ያው አንተም ባትሆን የነገርከኝ ፎንቃ እንዳለብክ ያው ቲጂ ካለች እውነት ነው ማለት ነው። ጥሩ ጊዜ አብራችሁ አሳልፋችኋል። ተገናኝታችሁ ተቀራርባችሁ ስለነጋችሁ ለመስራት ሞር ተግባብታችኋል፣ ሞር አውቃታል። ከዚህ በኋላ ተለያይቶ ሌላ ሰው መላመዱ የሌላ ሰው ባህሪ ማወቁ ምናምንም ለአንተም ብዙ አድካሚ ነው፣ ለሷም አድካሚ ነውና በውስጥ ሚዲያ ላይ ዳግም ሳትወጡ በውስጥ ተነጋግራችሁ ጨርሳችሁ ሰላም ፈጥራችሁ ሰላማዊ ኑሮ የምትኖሩበትን መንገድ ፍጠር ነው የምለው። ቴዲዬ አመሰግናለሁ። ቲጂዬ ስለመጣሽ እግዚአብሔር ያክብርልኝ። ኦል ዘ ቤስት። መልካሙን ሁላ ተመኝቻለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ከልብ ነው የማመሰግነው። መላ ኢትዮጵያን በኑሪ ጉቺዬ ከልብ በጣም ወድሻለሁ። ጠበቆች
ሊያሹንም መሲ ብርጅስቶን አለች እዚህ የምትይው ነገር ካለሽ ቲጂ ከመውጣቷ በፊት መሲ ብርጅስቶንን ታውቂያታለሽ? አዎ መሲ ቢዩቲሽናል ቲጂ ምንም አልልሽም፣ በርቺ በቃ። ሌላውን ነገር ደግሞ ጉቺ በውስጥ መጥሻለች። ዝቅ ማለት ካለብሽ ለፈጠረሽ እዚህ ላደረሰሽ ለድንግል ማርያም ልጅ እንጂ ለማንም ጋዜጠኛ ዝቅ እንዳትይ እሺ። ያንን ነገር እንትን በይ በቃ። ሌላውን በተረፈ ጉቺ በውስጥ ታወራሻለች እሺ። በተረፈ ጀግና ነሽ፣ ራስሽን ሆነሽ የመጣሽ ሴት ነሽ። የማንንም በሰው ማንነት አልመጣሽም። የራስሽን ሆነሽ ሙሉ ሴት ሆነሽ ነው የመጣሽው። ምናልባት የራሳችን ያ ሴቶች የራሳችን ጉድለቶች ሊኖሩብን ይችላሉ። ደካማ ጎን ሊኖርን ይችላል። እንደ ወንዶች አናስመስልም። ገባሽ? ብዙ ጊዜ ፊታችን ላይ ብዙ ነገር ስለሚታይ ማለት ነው። ስለዚህ በርቺ በቃ። ይሄን ብቻ ነው የምልሽ። አመሰግናለሁ። ሁላችሁንም እዚህ ውስጥ ያላችሁን ከልብ ነው የማመሰግነው። እግዚአብሔር ያክብርልኝ፣ እድሜና ጤና ይስጣችሁ። እምትይው ነገር ካለ መናገር ትችያለሽ። ሳትወጪ ቲጂዬ የምታስተላልፊው መልዕክት ካለ? አይ ምንም ቲጂ ያውሪ መጣው ነው እንት ያደበብ ወይዬ ለመጀመሪያ ቀን ግን እንዴት በምን አወቅሽ? የቴዲ ፎንቃ ሲሰማሽ ምን ተሰማሽ? መቼ ነው? እንዴት ነው? እንኳንችንና እኮ ሌላ ማቃለሁ። የትም ተወለድ ደግ አዲስ አበባ ነው። የአዲስ አበባ ነው አይጠጣኝ እኮ። እስኪ ንገሪን እንዴ ሌሽ ማሌሽ ምን ችግር አለው? እኛ ያን ሻወር ነው ያዘን። የአይን ፎንቃ የአይን ፍቅር እኔ ድሮ በቤታቸው ጋር እንዴ ገብተን እንደዛ እየደነስን እየተጫወትን አስቢ። ምን ማለት ነው? በደንብ ነው አብሬ ደነስ ነው እጅ ለእጅ ተያይዘን። በጣም ነው እንዴ ደነሳችሁት? አዎ በጣም ደንሰናል። እንዴ እናመሻለን። 4 ሰዓት ገብተን ከሆነ ከምሽቱ ከጠዋቱ 11 ሰዓት ወደ ቤት የምንገባው። ዱርዬ ሆነሽ ነበረ። አገልግሉም ቀርቶ ነበር በይ። ኧረ ገብቼ እየሰራ ኧረ ስራ ያለኝ ቀን እሱም ስራ ያለኝ ቀን እኮ አይጠራኝም። ስራ የለሽም ወይ እንድዝናና ፈታ እንድል አይሙሬ በስራ የተጎዳ ስለሆነ ሪላክስ እንዳደረግ ብሎ ነው። እንደሚደክመኝ ስለሚያውቅ እውነቱ እንዴ ዝም ብዬ መስማ አይቦጨቅም። ነገ ስለምንገናኝ መቼም እኮ እቤቱ ነበርኩኝ። አንደኛው ዘፋኝ ሲዘፍንልኝ ቆሞ እያዳመጠ ነበር እያለ እና ገብቶለታል እያልሽ ነው? ሻወር ነው በደንብ ነው የገባለት። እና ትንሽ እኔ ገገማ ነገር ነው ለዛም ጭምር ነው። አይ ትጂዬ ባይዘወይ ልንገርሽ፣ ማንም ሴት ይሄን አይመክርሽም። እሺ ለምን መሰለሽ? እኛ ሴቶች ኢትዮጵያዊ ባህል ክብር ምናምን የሚሉት ነገር አለ። እሺ ከወደድሽ እንዳትሰሚ እንዴ። አብረሽ ሳትኖሪ ሰውየው ከአንቺ ጋር ሳይኖር ሁላ መውደድ ትችያለሽ። በቃ ስሜትሽን አዳምጪ። ስትወጂ እንዳትሰሚ። እኔ ስወድ ምን እንደሚያደርገኝ ልንገርሽ። የኔን ባህሪ ልንገራችሁ። ጆሮዬን ነው መጀመሪያ ከባድ ነው እንዴ ጆሮዬን ነው የሚያደርገኝ። ስራ ያሰራሽም እኮ ፎንቃ በቃ እንደዛ በቃ ግግም ስራ ሰሪም አሁንም ትዝ የሚልሽ እሱ ነው። እኔ ነገርኩሽ እኮ ስትወጂ ጆሮሽን የያዝሽ ቀድሞ። እኔ ጆሮዬን ነው የሚይዘኝ። እንዲህ ነው ቢሉኝ እንደዛ ነው ቢሉኝ አይሆንሽም ቢሉኝ በፍቅር የተጎዳው ስለሆነ እኮ ብዙም ቶሎ ፎንቃ አይገባልኝም። ይኸው አሁን ከቴዲ ገብቶልሻል። ደስ ይላል። በደንብ ይግባላችሁ። አንቺም እሱ ያይን ነው ከአይን እኮ ነው የሚጀምረው። ሲያዩት ያለ አማራ እኮ ሲበሉት ያቀራል። ምን ሆነሽ ነው? እኛም እኮ ስናይ ነው ነቃ ደንገጥ ያልነው። በደንብ ጀንተል ምናምን ነገር ያደርገዋል። አይቼዋለሁ። ፎንቃ ፍቅቅቅ አድርጎት እንደዚህ ናቸው። በተለይ ደግሞ እንደወደድሻቸው ሲገባቸው ማለት ነው። ፍዝዝ ቅዝዝ ድንዝዝ ሊልብሽ ሲፈልግ ደግሞ ማነው አስጨርሰኝ እኮ ብየዋለሁ። እኔ አፋውጥቼ አስጨርሰኛልሽ። ጎበዝ ያስጨርስሽ። ምን አባቱ ምን ይሰራል? ያስጨርስ። ሌሽ ነው የማያስጨርስሽ። እኔ ያለው ድምፅ ሆንሻለሁ። አስዌ ያስጨርሳት። እስቲ ያስጨርሳት በሉ ከታች ያላችሁ ሰዎች ድምፅ እንሆንሻለን። ቲጂዬ እኔ ትሽያለሁ። ሌሽ እውነትሽን ነው። ጌታ ያስጨርስሽ። ምን ይሰራ ነው የማያስጨርስሽ? ተፈራባ ብላ እናስጨርሰኝ ብየዋለሁ። ጎበዝ ታዲያ ለምን እንደ ፎንቃ ብጤ ሊያስይዘኝ ለዚህ ይሞክራ። አንተ ልጅ ፎንቃ አታስይዘኝ እንዴ? ሰው ነኝ እኮ በላለሁ ጠጣለሁ። ፎንቃ ይዘኛል። እንዴት ነው የማይዘኝ?
አስጨርሰኝ ብዬዋለሁ። መጀመሪያ እንዲዘኛ ለማድረግ ትጂዬ እያለ እየደባበሰ እኔ ፎንቃ በኋላ ለሚዘኛል እዛ ጋር ብቻ ነው የቀረንኛ ስሊፕ ማድረግ። ስሊፕ ላይ አላላችሁ አላለ እንኳንም አላላችሁ። ሁብሊው ብላ ብለሽማ ቢሆን ጉድ ነበር። ቶሎ አይደለም ወንዶች ቶሎ ካልሽ ጭንቁሻል አላለም። አለማለትሽ አተረፈሽ እንዴ በደንብ አተረፈ እንዴ አንፌ መሰሉ ብዬ ዘጋሉት አንዴ ነው እኔ በር እና ምን ልልሽ ነው ቲጂዬ፣ ፍቅርሽን አለመደበቅሽ ጀግና ነሽ። አዎ ምን ብርቅ ነው እንዴ በፎንቃ መያዝ በኔ ለምን መሰለሽ አንድ ነገር ንገርሽ ጉቺ አልያዘኝም ብዬ ብል ማንም አያምነኝም። ይያለው ብዬ ያመጣይታ አልያዘኝም ብዬ ብል ማንም ፎንቃ ገብቶልሻል እንዲህ ብሎልሻል። አንደኛ ከምናረገው አክት ምናምን ነገር አለ ሄደን ከምንዝናናው ምን ከምንለው ነገር ሰው እንዴት እስከ ሌሊት 7 ሰዓት አብሮ ይዘፈዝፋል? አብሮ መኪና ውስጥ እንዴት ይቀመጣል? ሰው እንዴት አብሮ እንጆ ያደርጋል? እውነት ነው። ልክ ለምን እንፋጥጣለን? እውነት ነው። ልክ እኔ ባንቺ ሳይድ ነኝ። ባይዘው ይወራይ እኮ ያለ ነገር ነው። በእኔ በሀብታሙ በድሃው ፎንቃ ይገባልናል። ምን ያንሰኛል? ስለሱ እኔ ፎንቃ ብገባለት እሱ ፎንቃ ላይ ቢገባለት ምን አንሳለሁ? ምንድን ነው? በፍጹም ሞዴሉ ነኝ። እንዳትፈሪ። ሞዴሉ እጥፍ ነው የምበልጠው። ያ ስማርት ጋር በጣም ስማርት ጋር ነኝ። አሚት ነው ቲጂ እንደ ሁሉ ጊዜው ወድሻለሁ። መልካሙን ሁሉ አመኝልሻለሁ። አብራችሁ አያችኋለሁ ብዬ ተስፋ አደርጋለሁ። ጎሄድ የተነጋገርነውን ነገር ይሄ ዛሬ ለሁለተኛ ጊዜ ነው ስለ እግሩ ጉዳይ ያወራ ነው። ዳግም ካየውሽ በጣም ነው የማዝንብሽ። በርቺ፣ ጠንክሪ፣ ስራሽን ስሪ። እግዚአብሔር የሚበጅሽን ይስጥሽ። አሜን። ልብሽ የሚያርፍበትን ሰው አሁን ብዙዎቻችን ያጣነው ወንድ አይደለም፣ ባል አይደለም፣ ይሄ ቦይፍሬንድ አይደለም፣ ግን ይሄ ልባችን የሚያርፍበት ሰው ነው ያጣነው። ልብሽ እርፍ የሚልበት ተስፋ የምትጥይበት የምናምነው ሰው ነው ያጣነው። ለሁላችሁ እግዚአብሔር ልባችሁ የሚያርፍበትን ሰው ይስጣችሁ። ለሁላችሁም እዚህ ውስጥ ወንድም ኮንክ ልብክ የሚያርፍበት ሊያርፍባት የሚችልን ሴትም ኮንሽ እንደዛው እና በርቺልኝ። እሺ እወድሻለሁ። አመሰግናለሁ። ፋት አይደለም ያነሳሁት። አሜን አሜን። እሺ ኒማር እሺ እናቴ አመሰግናለሁ። ባይ ደህና ደሩ ሁላችሁ። አመሰግናለሁ። ቻው። የቢሪያ ስለምትወዲ ከልብ ነው አመሰግናችሁ። ቴንክ ዩ ማሪ። እሺ እናቴ ባባይ። አፊሊ በውስጥ መስመር እጽፍልሻለሁ፣ አውራሻለሁ። እሺ ቻው። ከአንዳንድ ሄዳችሁ ቲጂ ጉቺ ምናምን ትፈልግሻለች ብላችሁ አንገብግባችሁ ከሙዷ ጨረባችሁ አመጣችኋት። አሲፍ እኔና ቲጂ ማናወራ መስሏችሁ? እኔ እኮ በውስጥ ማውራት እችላለሁ፣ ያው ነገር ያነሳዋል በሚለው ነው እንጂ። እሺ ወደ ሶል ፓሪ እንሄዳለን። ኦኬ ኬት ይጀመር? እኔ ልቤ ጀምሪ ያለኝ ከሶል ፓሪ ያው ቀድም ሶልንም እዚሁ ጠርቼ አምጥቼ የፓሪውን አዘጋጅ አድማጭ ተመልካቾቻችን ባሉበት ሀሳብ አስተያየቴን ተናግሬያለሁ።